አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም 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 ብያለሁ። ውድ የዩቱብ ቻናል ተከታታዮቼ ስለምታበረታቱኝ ከልብ አመሰግናለሁ። ወደፊት እንደምንቀጥል ተስፋ አደርጋለሁ ማለት ነው። ዛሬ በአዲስ ቪዲዮ መጥቻለሁ። በውስጥም ደውላችሁ የጠየቃችሁኝ ቀጤበት ያላችሁኝም አመሰግናለሁ ማለት ነው እና ዛሬ በአዲስ ቪዲዮ ተመልሼ መጥቻለሁ። እሱም ባለፈው በሰራሁት ቪዲዮ በሱ ምክንያት ያኔ ትንሽ ቀን ጨባ አድርጌ ነው እዛ ላይ ያወራሁትኝና የተወሰነ ለመናገር እሞክራለሁ ማለት ነው። አሁንም እሱ ምንድነው አማና ሰጥቼ ሰውየው ጠፋብኝ። ይህ በእኔ ላይ ተፈጥሯል ብሎ ነው እንግዲህ ልጁ ቪዲዮ ቀርጾ የላከው ማለት ነው። እና ሲዘዋወር አግኝቼው ነው እኔም ቪዲዮ የሰራሁበት በዛ ምክንያት ነው ማለት ነው። እና ልጁ ሳውዲ አረቢያ ነው ያለው። ያው እኔም ሳውዲ ነኝ ማለት ነው። ሳውዲ አረቢያ እና ሰውየው በአማና ሰውየውን አምኖት እንግዲህ ልጁ እንደሚታየው ገጠር ነው የሚሰራውና ገንዘቡን አስቀመጠ ማለት ነው። ሲያስቀምጥ በአማና ማለት ነው ሰውየው ጋር በአማና ሰጠው። ሲያስቀምጥ በቃ እየሰራ ይልካል እየሰራ ይልካል። ሰውየው ጠፋ። ነገ ዛሬ አገኘዋለሁ ነገ ዛሬ ቀንን እየወለደ ጠፋ ማለት ነው ሰውየው። እና በዛ ምክንያት እስከ መጨረሻው ተከታተሉኝ። ወደኋላ ነው ዋናው ነገር ያለው ማለት ነው። እና በዛ ምክንያት ሰውየው ጠፍቶ ገንዘቡን እንዳለ ሙልጭ አድርጎ ማለት ነው። የእሱን ብቻ ሳይሆን የዚህን ልጅ ብቻ አይደለም የብዙ ሰው ሙልጭ አድርጎ ጠፋ። እና ምንም አይነት የሰውየው ወሬ የለም። ከዚያ ይህንን ቪዲዮ ሳይ ልጁ የተናገረውን ንግግር ሙሉውን ሳዳምጥ ማለት ነው ብዙ ነገር ወደ ራሴ አሰብኩኝ። በቃ ብዙ ነገር ያኔ ማንንም ማመን እንደሌለብን ሰርተን ያው ገንዘባችን ለባዳ አለመስጠት ባጭሩ ማለት ነው። ወይም ባንክ ማስቀመጥ ወይ ህጋዊ ከሆነ ደግሞ አካውንት ከፍተን አካውንታችን ላይ ማስገባት ማለት ነው። እንደውም ሰሞኑን የወጣው አዋጅ እንደዚህ የሚል ነው ማለት ነው። ሰራተኛና አሰሪ አካውንት ከፍተው በእጃቸው ሳይሆን ያው በአካውንታቸው እንዲልኩላችሁ የሚል አዋጅ አውጥቷል የሳውዲ አረቢያ ማለት ነው። ይሄ በጣም አሪፍ ነው። ማንም ሰው አማና እያለ ምናምን ማስቀመጫ አጥቶ እንደዚህ ልጅ አይበላም ማለት ነው። እና ወደ ወሬ ስመለስ ማለት ነው ልጁ ገንዘቡ ጠፋ። እና ወላሂ ከዛ በኋላ ራሱ አክባሩ የለንም ይሄ ሰውየው ማለት ነው። አጠያየቅንለት ቪዲዮውን ሼር አደረግንለት ምናምን ምንም አይነት መፍትሄ አላገኘንም። ምንም አላገኘንለትም ማለት ነው። ልጁ ወላሂ አሁን ይግባ የት ይሁን የማውቀው ታሪክ የለም። ግን በፊት ሳውዲ እንደነበረ ራሱ ገልጾታል። ያው ሰውየውም እዚህ ስለነበረ ያው ጅዳ ነበር ማለት ነው። እና ውድ ቤተሰቦቼ በጣም አስቸጋሪ ነው። በጣም አስቸጋሪ ነው በስደት ማለት ነው። እና እኔ ልጁን ሳየው ማለት ነው ገንዘቡን እንዴት አድርጎ እንዳመጣው ነው። በቃ ፊቱ ላይ የሚናገረው ምናምን ነገር ምን ያህል ልብ እንደሚሰብር ወላይ ከቻልኩኝ ማለት ነው
መጨረሻው ላይ ቪዲዮውን አስገባለሁ የልጁን ማለት ነው። እና ማንም ሰው ይበላል። ደግሞ አረብ ሀገር ማናችንም ተበልተናል፣ እንበላለን። ግን ምንድነው መሰላችሁ የሚቆጨው ያመጣንበት መንገድ። ገንዘቡ እኮ አሁንም ብንሰራ ይመጣል። ግን እንዴት አድርገን እንደምናመጣው ያንን ገንዘብ ልናመጣው ስናመጣው ማለት ነው እድሜያችንን፣ ልጅነታችንን፣ ጊዜያችንን፣ ውበታችንን ክስክስ አድርገን ነው ያ ገንዘብ የሚሰበሰበው ማለት ነው። እንግዲህ ከአንድ ገጽታ ወደ ሁለት ገጽታ እየተቀያየር ግን እንደዚህ ሆዳም ሰው ደግሞ ሲያገኝ ያለፋበትን ገንዘብ ሙልጭ አድርጎ ይወስዳል ማለት ነው። እና ያው ገንዘባችሁን አትስጡ ለሰው። ከቻላችሁ በራሳችሁ አካውንት አገር ገብታችሁ ካፍታችሁ ህጋዊ ልጆች ማለት ነው። እና በህጋዊ መንገድ ገንዘባችሁን አስገቡ። ለሰው 1 ብር አትስጡ። 1 ሪያል ማለት ነው። 1 ሪያል 1 ሪያል መስጠት የለባችሁም። እኔ ባለፈው ቪዲዮ ላይ ተናግሬያለሁ አይደል? ምን ያህል ገንዘብ የገንዘቡን ቁጥር ተናግሬ ሰምታችሁታል። ለዛም ነው በውስጥ መስመር ደውላችሁ እንደዚህ ከምርሽን ነው? ወላሂ ነው የምላችሁ፣ ከምርሽን ይሄን ያህል ገንዘብ? አዎ ይሄን ያህል ገንዘብ ሰው ተዘርፏል። እና ያው ገንዘቡ ተሰርቶ ይገኛል፣ ግን በመሃል ላይ ልብ ይሰበራል። እንዳልኳችሁ የመጣበት መንገድ እንግልቱ የማንም እንትን በቃ አንቺ ሰራተኛ አንተ እንትን እየተባል ያንን ገንዘብ ለመሰብሰብ እንደዛ አድርገን ያ ገንዘብ ደግሞ እንዲህ ያለፋበት ሰው በማን አስቀምጣችሁ ላፍ ሲያደርጓችሁ ወላሂ በጣም ከባድ ነው። በጣም ይሄ ነገር በነገራችን ላይ ማለት ነው የራበው ወይም የተበላ ሰው የተበላን ይረዳል። ለምሳሌ አሁን ይህንን ቪዲዮ ስሰራ ወደፊትም ሆነ አሁን የምታዩት ሰዎች በዚህ መንገድ የሄደ ሰው ብቻ ነው ይህን ሀሳብ ሊቀበል የሚችለው። በዚህ መንገድ ያለፈ ሰው በቃ ይረዳል ምን እንደምል ማለት ነው። እና የጠፋበት ሰው አሁን የጠፋበት ሰው ላልጠፋበት እንዲህ ምንም ቀለል አድርጎ ነው የሚያስበው። ግን የተበላ ህመሙ ይጋባል፣ የተበላ ሰው ማለት ነው። እና እንዳልኳችሁ ማለት ነው በባለፈው ቪዲዮ ላይ አዎ እውነት ነው የተናገርኩት። እኔም ስደት ነኝ። አብዛኛው በነገራችን ላይ ተከታታዮቼ ሳውዲ፣ ዱባይ እና ኢትዮጵያ ነው የኔም ቪዲዮ የሚያዩት ማለት ነው። በእርግጥ እኔ አካውንቴ ቆይቷል፣ ግን አንቀሳቅሿ አላቅም። አሁን እንደ አዲስ እየሰራሁበት ነው። በዚህ አጋጣሚ ሰብስክራይብ፣ ላይክ፣ ሼር አድርጉልኝ፣ ቤተሰብ ሁኑ ማለት ነው። አላሳፈራችሁኝም። በዚህ ሳምንት አልሞላኝም መንቀሳቀስ ከጀመርኩ ማለት ነው። እና ሼር አድርጉልኝ፣ ሰብስክራይብ አድርጉ እና ከኔም የህይወት ልምድ እንደገና ደግሞ በዙሪያዬ ያሉ ሰዎችን እየጠየኩኝ ቪዲዮ እየሰራሁ አዳዲስ ልጆች የምትመጡ ከኔ ህይወት ልምድ እንድትወስዱና ትምህርት እንድትወስዱ የምትችሉበትን ቪዲዮ እሰራላችኋለሁ ባጭሩ ማለት ነው። እና እምለው ነገር ማጠቃለያ አዎ ባለፈው የተናገርኩት ሀቅ ነው። ባልና ሚስት ይህ የተባለው ሰውዬ ሸህ ሲራጅ ሙሐመድ የሚባል ሰውዬ ባልና ሚስት ማለት ነው 90,000 ሪያል በአማና አስቀምጠው ወስደውባቸዋል ማለት ነው። እንግዲህ ይሄ የማይታመን ነው። የዚህም ልጅ ስንት እንደሆነ አይታወቅም። ነገር ግን ተበልቷል ማለት ነው።
እና ውድ ተመልካቾቼ አብራችሁ ስለቆያችሁ ከልብ አመሰግናለሁ።